ሰላም በዛሬው ቪዲዮአችን የስልካችሁን ኢንተርኔት እንዴት አድርጋችሁ ወደ ቴሌቪዥናችሁ፣ ወደ ላፕቶፓችሁ፣ ወደ ስልካችሁ እና ወደ ሌሎች ዲቫይሶች ሼር ማድረግ እንደምትችሉ አሳያችኋለሁ። ቀጥታ ወደ ቪዲዮ ልሰዳችሁ። በመጀመሪያ ወደ ስልካችሁ ሴቲንግ ትገባላችሁ። ኮኔክሽን ከሚለው ትገባላችሁ። ሞባይል ሆትስፖት ኤንድ ተርኒንግ ከሚለው ትገቡና ሞባይል ሆትስፖት የሚለውን እዚህ ጋር ታገኛላችሁ ማለት ነው። ሁለተኛው ምርጫ ደግሞ የስልካችሁን የፊት ለፊት ካሜራ ወደ ታች ስክሮል ስታደርጉት የስልካችሁን ኮንትሮል ፓናል ያመጣላችኋል ማለት ነው። ሞባይል ሆትስፖት ሚል ይመጣላችኋል። ሆትስፖታችሁን ከዚህ ጋር እንደዚህ ታበራላችሁ ማለት ነው። 0.00 ሜጋባይት። ይህ ማለት ምንም አይነት ኢንተርኔት አላጋራንም ማለት ነው። ስለዚህ ይህን ክሊክ ታደርጉትና ከዚህ ጋር ሊሚት ማድረግ ትችላላችሁ ማለት ነው። ሴት ዳታ ሊሚት፣ እናንተ የምትሰጡትን የዳታ መጠን ሊሚት ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ከዚህ ጋር 10,000 ሜጋባይት ሼር ላድርግ ብል እዚህ እንደምታዩት 10 ጂቢ ሼር አደረግኩ ማለት ነው። ከዛ ውጭ ደግሞ ኤዲት አድርጌ አንሊሚትድ ማድረግ ከፈለግኩኝ ሴት ኖ ሊሚት የሚለውን ክሊክ ስታደርጉት ያለምንም ሊሚት ያለምንም ገደብ ማጋራት ትችላላችሁ ማለት ነው። ከዛ በመቀጠል ያጋራችኋቸውን የሜጋባይት መጠን ማወጥ ከፈለጋችሁ ከዚህ በቀኝ በኩል ክሊክ ታደርጉትና ከዚህ ጋር ሳምንት ያጋራችሁትን፣ መንዝሊ ደግሞ እዚህ ጋር ያሳያችኋል ማለት ነው። በወር ያጋራችሁትን የሜጋባይት መጠን ከዚህ ጋር ያሳያችኋል ማለት ነው። ከዛ በመቀጠል ኮኔክትድ ዲቫይስ የሚለው ከዚህ ጋር አሁን እንደምታዩት ኖ ዲቫይስ ይላል። ምንም ኮኔክት የሆነ ዲቫይስ የለም ማለት ነው። ስለዚህ ከዚህ ጋር እንደምታዩት ደግሞ ፕሪቪየስሊ ኮኔክትድ ዲቫይስ ከአሁን በፊት ኮኔክትድ ሆነው የነበሩ ዲቫይስ ዝርዝር ከፈለጋችሁ ከዚህ ጋር ታገኛላችሁ ማለት ነው። ስለዚህ አሁን ኮኔክትድ የሆነ ዲቫይስ ስላልነበረ ኖ ዲቫይስ እያላችሁ ነው ማለት ነው። ከዚህ ሲወጡና እንደገና ወደ ኔትወርክ ኔማችሁ ትገባላችሁ ማለት ነው። ይህን የኔትወርክ ኔማችሁን ክሊክ ስታደርጉት ኔትወርክ ኔሙን እዚህ ጋር የተመቻችሁን መስጠት ትችላላችሁ። ለምሳሌ ፍለጋ ሪኔም አደረግኩት ማለት ነው። ፓስዋርድ ደግሞ እዚህ ጋር ሞላላችሁ። ከዛ ባንድዊድዝ ታስተካክላላችሁ ማለት ነው። ስለዚህ የኢንተርኔታችሁ የምታጋሩት የኢንተርኔት ፍጥነት ሬንጁ በምን ያክል ይሁን የሚለውን ከዚህ ጋር ትወስናላችሁ ማለት ነው። 2.4 ጊጋ ሄርትዝ ማለት ረዥም ርቀት መሄድ ይችላል። ከ5 ጊጋ ሄርትዝ ጋር ሲነጻጸር ግን ደካማ ፍጥነት አለው ማለት ነው። 5 ጊጋ ሄርትዝ ፕሪፈርድ የሚለውን ከመረጣችሁ ደግሞ እነዚህ 5 ጊጋ ሄርትዝ ያላቸው ሎንግ ሬንጅ አይሄዱ ፋስት ስፒድ ይኖራቸዋል ማለት ነው። ከዛ በመቀጠል ሴኪሪቲ የሚለው ጋር ትገባላችሁ። እዚህ ሴኪሪቲ ከሚለው ኦፕን WPA2 ፐርሰናል፣ WPA2 ዝባር፣ WPA3 ፐርሰናል፣ WPA3 ፐርሰናል የሚሉት ልዩነቱ ምንድነው? ኦፕን ስታደርጉት ማንኛውም ዲቫይስ ሆትስፖታቸውን ዋይፋያቸውን ከፍተው ሰርች ሲያደርጉት የገባላቸው ሁሉ ክሊክ ሲያደርጉት ኮኔክት ያደርጋል ማለት ነው። WPA2 ፐርሰናል ማለት ደግሞ ዋይፋይ ፕሮቴክትድ አክሰስ ቱ ፐርሰናል ማለት ነው። ስለዚህ ምንድነው ለኦልድ ዲቫይሶች ኮኔክትድ ያደርጋል ማለት ነው። WPA2 እና P3 ማለት ደግሞ ኦልድ ዲቫይሶችን እና ሌተስት ዲቫይሶችን ኮኔክት የምናደርግበት ማለት ነው። ይህ ማለት ደግሞ የሴኪሪቲያችን ጥንካሬ መጠን የሚገልጹ ናቸው ማለት ነው። ስለዚህ ከWPA2 WPA3 ሞር ስትሬንግዝ ሞር ኢንክሪፕትድ ነው ማለት ነው። ከዛ በመቀጠል አድቫንስድ ሴቲንግ ትገባላችሁ። አድቫንስድ ሴቲንጉን ጋር ስትገቡ ማክ አድሬስ ታይፓችሁ ምን ይሆን ነው። ይህን ክሊክ ስታደርጉት ራንደም ማክ አድሬስ እና ፎር ማክ አድሬስ። ስለዚህ የስልኩን ማክ አድሬስ እንዲጠቀም ከፈለጋችሁ ፎር ማክ አድሬስ ታደርጋላችሁ። ራንደም የሆነ ደግሞ ራንደሙን ትመርጣላችሁ። ግን ሞስት ፕሪፈሬብል ራንደም ማክ አድሬስ ቢሆን መረጣል ማለት ነው። ተርን ኦፍ ወይም ኖ ዲቫይስ ኮኔክትድ ማለት ደግሞ ሆትስፖታችሁ ምንም አይነት ስልክ ካልተገናኘ እንዲያቋርጥ፣ ሆትስፖታችሁን ከከፈታችሁት እናንተ ካልዘጋችሁት በቀር አይዘጋም ማለት ነው። ለእናንተ ተመራጩ ምንድን ነው? 5 ደቂቃ ውስጥ ጠብቀህ ካልተገናኘ ዲስኮኔክት አድርግ ኦፍ አድርግ ማለት ይቻላል ማለት ነው። 5 ደቂቃ፣ በ10 ደቂቃ፣ በ20 በ30 በ60 ተርን ኦፍ እንዲያደርግ ማድረግ ማለት ነው። እዚጋ እንዳይምት ደግሞ ሂድን ኔትወርካችሁን ሃይድ ማድረግ ትችላላችሁ። የእናንተን ሆትስፖት ሰዎች ዋይፋያቸው ሰርች ሲያደርጉት እንዳይገባላቸው ማድረግ ትችላላችሁ ማለት ነው። ይህን አድርጋችሁ እንደጨረሳችሁ ሴቭ ታደርጋላችሁ ማለት ነው። ከዚህ በመቀጠል እዚህ እንደምታዩት ሆትስፖቱ አሁን ክፍት ነው። ሰዎች የሚስጥር ቁጥሩን ሳንነግራቸው የኪውአር ኮድ ሼር እንዲያደርጉ ወይም ደግሞ ስካን አድርገው ኢንተርኔቱን አክሰስ ማድረግ እንዲችሉ ኪውአር ኮድ የሚለውን ክሊክ ስናደርገው ኪውአር ኮዱን በዚህ መንገድ ያወጣልናል። ከስልካችሁ ወይም ከቴሌቪዥናችሁ ወይም ከስልካችሁ ኪውአር ኮድ ሪደር ታወጡና ይህን ስካን ስታደርጉት አውቶማቲካሊ ኮኔክት ያደርግላችኋል ማለት ነው። ከዛ ውጭ ደግሞ እዚህ ጋር ሄልፕ የሚል አለ። ሄልፕ የሚለውን ስትጫኑት አውቶ ኮኔክት ፍሮም አዘር ዲቫይስ አላችኋለሁ። ስለዚህ ኮኔክቲንግ ዊዝ ፓስዋርድ መጀመሪያ ማድረግ ያለባችሁ አንደኛ ተርን ኦን ዋይፋይ ኦን ዘ ዲቫይስ መጀመሪያ ሼር ማድረግ ወደምትፈልጉት ወደ ቴሌቪዥናችሁ፣ ወደ ስልካችሁ፣ ወደ ላፕቶፓችሁ እና ሌሎች ኢንተርኔት ወደሚጠቀሙ ዲቫይሶች ጋር ትሄዱና ዋይፋያቸውን ተርን ኦን ታደርጋላችሁ። ከዛ 2 ቁጥር ሰሌክት ፍለጋ ፍሮም ዚስ ላስት አቫይለብል ዋይፋይ ኔትወርክ ይላችኋል። 12 12 12 12 የሚል የሚስጥር ቁጥር አስገቡና ኮኔክት ያደርግላችኋል እያላችሁ ነው ማለት ነው። ከዛ በመቀጠል ደግሞ ኮኔክቲንግ ዊዝ ኪውአር ኮድ ደግሞ
ቅድም እንዳልኳችሁ ኦፕን ኪውአር ኮድ ባይ ታይፒንግ ዘ በተን አት ዘ ቦቶም ኦፍ ዘ ስክሪን ላይ ታገኙታላችሁ ማለት ነው። ስለዚህ ያን ኪውአር ኮድ ቅድም ባሳየኋችሁ መንገድ ስካን ማድረግ ትችላላችሁ ማለት ነው። ስካን ዘ ኪውአር ኮድ ኦን ዘ አዘር ዲቫይስ፣ በሌላ ዲቫይስ ኮኔክት ማድረግ ትችላላችሁ ማለት ነው። ሃይድ ካደረጋችሁት ግን አድ ኔትወርክ ትሉታላችሁ። እዚህ ጋር ለጋ ብላችሁ ትገባላችሁ። ስለዚህ አሁን ይሄ ሼር ወደሚደረግለት ስልክ ነው ማለት ነው። ስለዚህ ፍለጋ ካልኩ በኋላ ሴኪሪቲ ታይፑን WPA2 ፐርሰናል የሚለውን ማረጥኩለት ማለት ነው። ከዚህ ጋር እንደምታዩት WPA1 WPA2 ፐርሰናል የሚለውን ከዚህ መረጣችሁ ማለት ነው። ከዛ በኋላ ፓስዋርዱን 12 ታደርጋላችሁ። ሃይድ ኔትወርክ የሚለውን ይሄ ኦፍ ሆኖ ከነበረ ኦን ስታደርጉት ሃይድ ሞር ስትሉት አይፒ አድሬስ አለ፣ ፕሮክሲ አለ፣ ዲቴክት ሜተድ ይላል። ዲቴክት አውቶማቲካሊ ይህን እንዳለ ትወስዳላችሁ። ማክ አድሬስ ታይፕ ራንደም ማክ ሚል ከዛ ሞልተናል። ራንደም አልኩት ማለት ነው። አይፒ ሴቲንግ ሁለት አይነት ሴቲንጎች አሉት። DHCP እና ስታቲክ የሚባሉ ሁለት ኦፕሽኖች አሉት ማለት ነው። DHCP ካደረግነው ራሱ አውቶማቲካሊ ኮንፊገርድ ይሆናል ማለት ነው። ስታቲክ ካደረግነው ግን ልክ በዚህ መንገድ እኛ ማኑዋሊ ኮንፊገር እንድናደርገው ኦፕሽኑን ይፈጥራል ማለት ነው። ስለዚህ ስታቲክ ካደረግነው እኛ የሞላነውን ብቻ ይጠቀማል ማለት ነው። DHCP ካደረግነው ግን አይፒው እያንዳንዱ ሰዓት ቢቀየርም ራሱ ያስተካክላል ማለት ነው። ከዚህ ጋር ደግሞ ዲቴክትድ አውቶማቲካሊ የሚለው ደግሞ ትሪት አስ ሜተርድ እና ትሪት አስ አንሜተርድ። ትሪት አስ ሜተርድ ማለት በተጓዳኝ ሲስተም አፕዴት እንዳያደርጉ ኢንተርኔት እንዳይጠቀሙ ትሪት ያደርግልናል ማለት ነው። ትሪት አስ አንሜተርድ ካደረግነው ግን ሲስተማቸውም አፕዴት ያደርጋል፣ በተጓዳኝ ያሉ ሶፍትዌሮችም ኢንተርኔት ይጠቀማሉ ማለት ነው። ሚዲያ አክሰስ ኮንትሮል አድሬስ ባለው ደግሞ ሁለት ኦፕሽን አለው። ራንደማይዝድ ሚዲያ አክሰስ ኮንትሮል እና ፎን ሚዲያ አክሰስ ኮንትሮል የሚባሉ ሁለት ማኮች አሉ ማለት ነው። ፎን ማክ ካደረግነው ያለንበትን ቦታ አክሰስ ይደረጋለን ማለት ነው። ስለዚህ ፎር ሴኪሪቲ ፐርፐዝ ራንደማይዝድ ማክ የሚለውን አክቲቭ ማድረግ ይጠበቅብናል ማለት ነው። ዲቴክት አውቶማቲካሊ ሜተርድ ኔትወርኩ ዲቴክት አውቶማቲካሊ እንዲያደርግ አደረኩት። ፕሮክሲውን እና አደረግ አይፒ ሴቲንጉን DHCP እና አደረግኩኝ ማለት ነው። ስለዚህ በዚህ መንገድ ማገናኘት ትችላላችሁ ማለት ነው። ከዚህ ጋር እንደምታዩት ሁለት አይነት ፓስዋርድ ነው ያለው። ሬጉላርሊ አንዴ ሴት ካደረግነው በኋላ እኛ እስካልቀየር ነው ድረስ የማይቀየር ፓስዋርድ እና ዋን ታይም ፓስዋርድ የሚባለው ደግሞ ረስት ካላደረግነው ወይም ደግሞ ሆትስፖታችን ካልዘጋ ነው በቀር ለተወሰነ ሰዓት ቴምፖራሪ እንዲጠቀም የምናደርግበት ነው ማለት ነው። ይህን እንደምታዩት HATD 3325 ሞልቶ ወይም ደግሞ ኪውአር ኮዱን ክሊክ አድርገን በኪውአር ኮዱ ሼር አድርገን ቴምፖራሪ ፓስዋርዱን በጊዜያዊነት እንዲጠቀም የፈለግነው ሰው ለአንዴ ብቻ ተጠቅሞ እንዲሄድ ከፈለግን ይህን ቴምፖራሪ ፓስዋርድ እንሰጠዋለን ማለት ነው። መቀየር ከፈለግን ደግሞ ከዚህ እንደምታዩት ረስት ስንለው ልክ በዚህ መንገድ ረስት ያደርገዋል፣ ሌላ ይቀይረዋል ማለት ነው። ሌላኛው ደግሞ ከዚህ ጋር ዋን ታይም ፓስዋርድ ኦን የሆነውን ኦን ስናደርገው ደግሞ እንደገና እንደ አዲስ ይቀይረዋል ማለት ነው። ሌላኛው ሜተድ ደግሞ ከዚህ ጋር ሄደን ሆትስፖታችን እንደዚህ ዘግተነው እንደገና ድጋሚ ስንከፍተው እንደዚህ ይቀይረዋል ማለት ነው። በጊዜያዊነት እንዲጠቀም የፈለግነውን ሰው በዋን ታይም ፓስዋርድ ማድረግ እንችላለን ማለት ነው። የተከበራችሁ ቻናል ተከታታዮች በዛሬ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ሰላም።